እሺ መታደል ዶክመንትሽን ተመልክተናል የትምህርት ማስረጃሽም ሆነ ያለሽ የሥራ ልምድ ከበቂ በላይ ነው ምንም ማለት እሺ መስሪያ ቤቱ አምኖብሽ ቀጠረሽ እንበል የሰጠሽን ኃላፊነት ሙሉ ሙሉ ወጣለሁ ብለሽ ታስቢያለሽ እሞክራለሁ እስካሁን በመጣሽባቸው የሥራ ዘርፎች ምን ያህል ተሳክቶልኛል ብለሽ ታስቢያለሽ ደህና ነኝ ምንም ማለት ይኸውልሽ መታደል እስካሁን ከነበሩት ተወዳዳሪዎች ያንቺ ወረቀት ጥሩ ነገር ያሳያል ግን ምን በተለያየ ጊዜ ካንቺ ጋር ባደረግናቸው ቃለ ምልልሶች ግን በስራሽ ላይ ያለሽን እርግጠኝነት ማወቅ አልቻለም ሞክራለሁ ሙከራ ብቻ ስራችን ደግሞ እርግጠኝነትና ቁርጠኝነት ያስፈልገዋል እንዴ አይተሽ ከመሰከርሽለት ወረቀቴ በላይ ታዲያ ምን ማረጋገጫ ፈለግሽ አዝናለሁ በራስ መተማመንሽ ላይ ያለው ችግር ትልቁ ስጋታችን ነው አልተሳካም ቆይ ምን እንድላት ፈልጋ ነው ከማውራው በላይ ዶክመንቴ ስለኔ ያናገር ነው ወይስ ራሴን መቆለል ነበረብኝ ለነገሩ አንዳንድ ሰው እኮ ትህትናን በራስ ካለመተማመን መልካምነትን ከሞኝነት ለይቶ ማየት አይችልም ለሁሉ ነገር መለፍለፍ ግዴታ ነው እንዴ እኔ አንድ ዘመዷን ለማስገባት የፈጠረችው ምክንያት ይሆናል ሄሎ ለምንድነው ስልክ ማታነሺው እንዴት ሆነሽ አልተሳካም እሺ የት ነሽ ቤቴ ለሻይ ልጋብዝሽ ይቅርብኝ መውጣት አልፈልግም አትቆይም ሻይ ጠጥተሽ ትገቢያለሽ አታስብ ስኳር ስላለኝ እዚሁ አፈላለሁ ይሻላል አዎ ቻው ያስረዳውሽ ገብቶሻል አዎ ገብቶኛል ወደ ሌላ ገጽ እንግባ ይሄኮ ባለፈው ያስረዳከኝ አንተ ከፈለክ ጥያቄ ጠይቀኝ ልትረሽ ስለምትችይ በድጋሚ ላስረዳሽ እንዴ ጠይቀኝ አውቀዋለሁ እስኪ እርግጠኛ ባልሆንሽበት ነገር ላይ አትንቀጭቀጭ እርግጠኛ ነኝ አውቀዋለሁ ሁለተኛ እንደዚህ እንዳትይ ምንም ነገር ላይ እርግጠኛ መሆን የምትችይው ካደረግሽ በኋላ ነው በስራ እርግጠኛ በሆንም ቀደም እርግጠኛነቴን ለሰዎች መናገር አልፈልግም ሰርቼ ለማሳየት ግን የቻልኩትን ሁሉ አደርጋለሁ ይሄን ባሬን ወድጀው ነው ያደኩት ምክንያቱም በተለያየ ጊዜ ትክክል መሆኑ ተነግሮኝ ነው ያደኩት ዛሬ ግን የምፈልገውን ትልቅ እድል አሳጣኝ እናቴ ብታይ እኔ ልጅሽ ላቆራሽ ምን ላደርግ እንዳሰብኩ አታውቂ ገና ላልሆነ ጉዳይ ምንድነው እንደዚህ መሆን ሆኗል በይው በቃ እርግጠኛ ነኝ እኔ ልጅሽ አደርገዋለሁ መጀመሪያ ስራሽ ቢቀድም አይሻልም ደግሞ ምንድነው ራስን ይሄን አልመቆለል መቲ ሙያ በልብ ነው እሺ ሙያ በልብ ነው ጥሩ አስተዳደግ ተብሎ ተመርጦ ያደኩበት መንገድ እንደሆነ ይሰማኛል ስለራሴ እኔ እንዲነኝ ብዬ ጠንካራ ጎኔን ለሰዎች ለማውራት ድፍረት ኖሮኝ ያውቅ የሚያውቁኝ ስለኔ እንዲናስ ብለው የተናገሩትን ቢዋጥልኝም ባይዋጥልኝም ስቀበል ኖርያለሁ ለምችለው ሞክራለሁ ላለኝ ጥሩ ነገር ሊሆን ይችላል የሚል መልስ መስጠቱን ተክኝበታለሁ አቤት መውጣት እንደማልፈልግ እኮ ነግሬኝ ነበር እየጠበቅሽ ነው ነኝ ታሪ መች ግን አንድ ልጅ ምን ትለናለች ምን ትለናለች ያው ሰላም ትለናለች አንተ ትቀልዳለህ እኔ ግን በጣም ሸም ይዞኛል ያቺ ደግሞ ምንድነው ሸም ያዘኝ ምናምን ተለምደዋለሽ ባክሽ ታሪ መጣች ሲያስጠላ ምንድነው ይሄን ፊት ልትቀይሩት ይቻላል ታዋስ መጀመሪያ ተረጋግታ ተቀመጥ ታዘዥ ምንም ታዘዥ ምንም አልፈልግም ምንድነው እንደዚህ ነው
ብቻዬን መሆን እንደምፈልግ እኮ ነግሬ ነበር። መቼ ጠንካራ ልጅ አልነበርሽ እንዴ? ይሄማ ካንቺ አይጠበቅም። በዛ ላይ ለአማራጭ ስራ። ቆይ ስራ የሌላቸው ምን ይበሉ? አለመሳካቱ እኮ አይደለም ያናደደኝ፣ ያልተሳካበት ምክንያት ነው። እና በዚህ ምክንያት ጣሉሽ? ይሄ ነገር ግን እንደ ችግር ማናየው ትልቁ ችግራችን ነው። ስለምን ችግር ነው የምታወራው? አንቺ ደግሞ ምን ለማለት ፈልገሽ ነው? መቼ ታስታውሻለሽ? ያኔ ሳራ ስራ የጀመረች ሰሞን ቡና ልንጠጣ ሄደን ምን ስንላት እንደነበር። በእውነት በጣም ነው የማመሰግነው። ስራ በጀመርኩ የመጀመሪያ ቀን ቡና ስለጋበዛችሁ። ምንም አይደል፣ ይሄ እኮ ግዴታችን ቢሆንም አመሰግናለሁ። እንግዲህ እንደ ቤትሽ ይሁን። ስራውንም ቢሆን በአጭር ጊዜ ትለምደዋለሽ። በአጭር ጊዜ ውስጥ ለምደዋለሁ። ጥሩ አቅም አለኝ። አስታውሽ መቼ ሳራን ሳንግባባ በፊት ራሷን ቆላለች ምናምን ያን እንዴት እንጠላት እንደነበር። ቆይ እቺ ሳራ ማለት ከእናንተ ጋር አብራ የምትሰራው ልጅ ነች አይደል? መስሪያ ቤታችን እንኳን በአጭር ጊዜ ውስጥ የሰጣትን የስራ እድገት ብታይ ጎበዝ ልጅ ነች እባክሽ። በጣም ራሷን ጥሩ አድርጋ መግለጽ እንደምትችሉና ጥሩ አድርጋ መስራትም ታውቅበታለች። በወቅቱ ግን ማንም የተረዳት አልነበረም። ታካብዳለች፣ ራሷን ትቆላለች ምናምን ነበር የምንላት። እኔ ግን የማውቀው አንድ ቀዳዳ ወዳጅ ነበረኝ። የሚችለውንም የማይችለውም ሁሉ አደርጋለሁ እያለ ዝም ብሎ ነበር የሚተረተረው። ወይ እንደሱስ ደስ አይልም። ራስን በአግባቡ የመግለጽ ችግር ትልቁ ክፍተታችን እንደሆነ ይሰማኛል። በእርግጥ ስለኛ ደካማና ጠንካራ ጎን በዙሪያችን ያሉ ሰዎች ሊመሰክሩልን ይችላሉ። ግን ስለራሳችን የኛን ያክል ማን ሊያውቅ ይችላል? ራሳችንን በአግባቡ ስንገልጽ ሰዎች በእኛ ላይ ያላቸው አመለካከት ግልጽ ይሆናል። ራሴን በአግባቡ ባለመግለጼ ማግኘት ያለብኝን እድል አጣሁት። የማንም ሳይሆን የራሴ ጥፋት ነው። እርግጠኛ የሆንኩባቸውን ብቃቶቼን ሞክራለሁ ከማለት በዘለለ ቃላት ገልጫቸው አላውቅም። ያ ደግሞ ትልቁ ክፍተቴን አሳይቶኛል። ራስን በአግባቡ ለመግለጽ ከአስተዳደግ ክፍተት በተጨማሪ ያለኝን ጥሩ ነገር ሰው ይናገርልኝ እንጂ እንዴት ስለራሴ ይሄን ያክል እናገራለሁ የሚል አላስፈላጊ ይሉኝታም ሌላው ችግር እንደሆነ ይሰማኛል። ይሉኝታ በመጠኑ ያስፈልጋል ባይ ነኝ። ከችሎታ በላይ ስለ ራስ መናገር ራስን መቆለል ነው። በተገቢው መንገድ ስለ ራስ መናገር ግን ግዴታና መሰረታዊ ነው ብዬ አስባለሁ። ተጫወቺ